መጽሐፋችሁ ነው። መጽሐፍ ቅዱሳችሁ ላይ ቅድም እንዳሳየሁት ቅዳሜ ቀን ስራ የሚሰራ ካለ ገሃነም ይገባል። ስለዚህ እዚህ ጋር ቅዳሜ ቀን በዛሬ ቀን ስራ የሰራ እያንዳንዱ ክርስቲያን መቀመጫ ገሃነም ነው። ይሄን ደግሞ ያለ አምላክ እግዚአብሔር ነው። ጨርሻለሁ። ቀጥ ያስገቡ ሀሳብ ካለ ሄዱበት። ሌላ እንትን ኢንሻአላህ ሌላ ክርስቲያን ካለ ሌላ ክርስቲያን ይግባ። እሺ የድምጽ ይሰማል አይደለ? ኢምራን ከኔ ነው ወይስ እንዴት ነው? አዎ ኡስታዝ ይሰማል ድምጽ። ኦኬ እሺ 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 2.3 ገብቷል። አቡበከር ንገረን የሚል ነገር እያየው ነው። ኦኬ እኔ ያልኩት 2 ሚሊዮን ነው። የሚያሳዝን ሁኔታ 2.3 ስለገባ አልናገርም። ኦኬ እሺ 2 ሚሊዮን ጨምሩ ነው ያልከው ወይስ 2 ሚሊዮን ሲደርስ ነው ያልከው? 2 ሚሊዮን አይ 2 ሚሊዮን ሲደርስ ነው። 2 ሚሊዮን ሲደርስ ነው ተገብቷል። ሁላችሁም ይሄ ንግግር ሁላችሁም የሚመለከት ነው። ኢንሻአላህ በደንብ አድርጋችሁ እንድታዳምጡ ፈልጋለሁ። ሐቂቃ አልহামዱሊላህ አሁን ያው እየተመለከታችሁት ነው ያለውን ነባራዊ ሁኔታ እየተመለከታችሁት ነው ያለውን ነባራዊ ሀቅ ማለት ነው። እየተሰሩ ያሉ ስራዎችን የተደረጉ እንቅስቃሴዎችን እያንዳንዱ ነገራቶችን እየተመለከታችሁ ነው። ዛሬ ደግሞ በሚገርም ሁኔታ በጣም አዲስ ለሆነና ምናልባት በኢትዮጵያ ታሪክ ተሰምቶ የማይታወቅ እናንተም ሰማታችሁት የማታውቁት ይህንን የንጽጽሩን የማስተማርና የመማር ሂደት አንድ ስቴፕ አይደለም 100 ስቴፕ ወደ ላይ ከፍ የሚያደርግ የሚገርም ዜና ነው የምነግራችሁ ማለት ነው። ዜናው ሙሉ በሙሉ አልነካላችሁም፣ ሀሳብ ብቻ ነው ማስቀምጠው። በሚገርም ሁኔታ ኢንሻአላህ አላህ ከፈቀደ በእጃችን በጣም ትልቅ ፕሮጀክት በእጃችን ገብቷል። በጣም ትልቅ ፕሮጀክት ከምታስቡት በላይ ማለት ነው። ከመጅሊስ ጋር የተገናኘ አጠቃላይ ህጋዊ ማዕቀፍ ያለው በጣም ትልቅ ፕሮጀክት ይሄ መማር የማስተማር ሂደቱን አኖኒመስ በሆነ ደረጃ ማለት አንፕሬዲክተብል በሆነ ደረጃ በጣም ወደ ላቀ ደረጃ የሚያደርስ ትልቅ ስራ ገብቷል እጃችን ላይ ማለት ነው። አጠቃላይ የንጽጽሩን ስራ አንድ ስቴፕ ከፍ የሚያደርገው ትልቅ ፕሮጀክት ምናልባት ፕሮጀክቱን ብነግራችሁ ሃው ብላችሁ ልትገረሙ የምትችሉትን ያክል በጣም ትልቅ ፕሮጀክት እጃችን ላይ ገብቷል። ያን ፕሮጀክት መጀመሪያ የምለው ነገር ዱዓ፣ በቃ ትልቅ ዱዓ ያስፈልጓል ከእናንተ። ጂሃድ የሚደረግበት ፕሮጀክት ነው። ጂሃድ ኢን ሴንስ በቃ በጣም ከፍተኛ ትግል ይፈልጋል ፕሮጀክቱ ማለት ነው። ትላልቅ ዱዓቶች በጣም የምታውቋቸው ከዚህ በፊት የነበሩ ቀደምት የንጽጽር ሰዎች የሚሳተፉበት በጣም ትልቅ ፕሮጀክት ነው። እዚህ ፕሮጀክት ላይ የማማር የማስተማር ሂደት ላይ ነው በተለይ ትኩረት የሚያደርገው። ጥናትና የመሳሰሉ ነገራቶች ላይ ትኩረት ቢያደርግም መሰረታዊ የመማርና የማስተማር ሂደት ላይ ነው ትኩረት የሚያደርገው ፕሮጀክቱ። ኢንሻአላህ በቅርብ ጊዜ ላይ ያው መሬት ላይ ያለ ነው። መሬት ላይ ወርዶ የምትመለከቱት ፕሮጀክት ነው። ኦልሞስት እየሄደ ያለ እየተንቀሳቀሰ ያለ ነው። በቅርብ ጊዜ ደግሞ ፉል የሆነው ኢንፎርሜሽን እናንተ ጋር ይደርሳል። ያን ፕሮጀክት እኛ እጅ ገብቷል። ለማስፈጸም 2 ነገር ከኛ ይፈልጋል። የመጀመሪያው ዱዓ ነው። በቃ ዋናና መሰረታዊ ነጥቡ ዱዓ ነው የመጀመሪያው። ሁለተኛው ፋይናንሻሊ ፕሮጀክቱን እደግፋለሁ የሚል ማንኛውም ሰው ማንኛውም ሰው የፕሮጀክቱን ማኔጅ በማድረግ ደረጃ እኔና ኢምሩም ስላለን ከሁለት አንዳችንን ማናገር ትችላላችሁ። ፕሮጀክቱን በማንኛውም መንገድ ማገዝ እንችላለን የምትሉ ሰዎች ካላችሁ ማለት ነው። እሺ አጀማ። ስለዚህ ለምንድን ነው ፕሮጀክቱን አሁን ማልነግራችሁ? ሾክ ሆናችሁ ለምሳሌ ደም እንትን ስኳር ያለበት ሰው ሊኖር ይችላል፣ ደም ግፊት ያለበት ሰው ሊኖር ይችላል። እዚሁ ፈንገል ብትሉ ተጠያቂ ልታደርጉኝ ነው። ስለዚህ አልናገርም። እንደዛ እንድትሆኑ ስለቢሊቭ ሚ ኦር ኖት ንጽጽርን አናዘር ሌቭል ሌላ ታሪክ ላይ ሊከት የሚችል ነው። ኢምራን ምን ትላለህ? አይ ጀዛከላህ በደንብ ገልጸዋል። ኢንሻአላህ ምን እንደሆነ መቼ እንደሚጀመር ያው ቀኑ ሲደርስ እናሳውቃችኋለን። ብቻ ግን ትልቅ ስራ እንደሆነና እዚህ ጋር ሚዲያ ላይ ያለውን ስራ ሌላ ሌቭል ከባድ ሌቭል የሚያደርግ ነው። አልሐምዱሊላህ እንደምታውቁት እዚህ ሚዲያ ላይ ብዙ ስራ የተሰራ አይደለ? ያንን ስራ ደግሞ ወደ ምድር በማወር ትልቅ ፕሮጀክት የታቀደው ኢንሻአላህ እሱ ላይ ሁላችሁም ተባበሩ፣ ዱዓ አድርጉልን፣ በዱዓ እንዳረሱን ለማለት ነው። ኢንሻአላህ ኦፊሻሊ ደግሞ ሳልክ እናሳውቃለን። ሁሉ ቀጥላ ባይዘው ካሁኑ ማለት ነው ገና ስራውን ሳንጀምር ገና እንቅስቃሴ ሳይደረግ ማለት እንቅስቃሴ ማለት መሬት ላይ ወርዶ ገና ሳይታወቅ
የክርስቲያን ማህበረሰቦች ወይም ደግሞ ኦልሞስት ከኛ በተቃራኒ ያሉ አካላቶች ብዙ እንትኖችን እየተደረጉ ነው፣ ገና ካሁኑ ማለት ነው፣ ከምታስቡት በላይ ማለት ነው። ያ የነገሩን ግዝፈትና ትልቅነት የሚያስረዳ ነው። ስለዚህ እንዳልኩት ኢኮኖሚካሊ ግን አንዳንድ ድጋፎች ይፈልጋል። ያን ድጋፍ ማድረግ የምትችሉ ሰዎች ኢምራንና እኔ ጋር መታችሁ ማውራት ትችላላችሁ። ቀጥል ይምሩ። አፈን የዛከለ ከዚህ በላይ ግልጽ አናደርገውም። ቀኑ ሲደርስ ደግሞ እናሳውቃችኋለን። ባይ ዘ ዌይ ሁላችሁንም ሊያግዝ ሊረዳ የሚችል ነገር ነው ኢንሻአላህ። ወይም ደግሞ ሚዲያ ላይ ታሪካዊ ቅርስ የሚሆን ነገር ነው። ስለዚህ ይህን ለመግለጽ እፈልጋለሁ። ቀኑ ሲደርስ ደግሞ ኦፊሻሊ በአካል የምታዩት ይሆናል ኢንሻአላህ። ወደ እንትናችን